This is about the Quran. This is about the moment everything changed. What has Muhammad gained? الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد فيا إخوة الإيمان السلام عليكم ورحمة الله وبركاته. أريد أن الله سبحانه وتعالى فقد من ملكته سورة النصر. سورة النصر በአብዛኞቹ ዑለማዎች ቀውል መሰረት የወረደችው መዲና ነው። እነሱ ደግሞ ምን አሉ? በተቃራኒው ከኛ ወደ እናንተ የሚሄድ የሆነን ሰው ልትመልሱልን። ይሄ ጭራሽ ስምምነት አይደለም። ይሄ አምባገነንነት ነው የሚባል። ከዛ ሌላው ነገር ምንድነው? ከመካ ዙሪያ ካሉ ጎሳዎች መካከል እዚህ ስምምነት ውስጥ መካተት የፈለገ ከእናንተ ወገን መሆን የፈለገ ከእናንተ ወገን መሆን ይችላል። ከኛ ወገን ደግሞ መሆን የፈለገ ከኛ ወገን መሆን ይችላል። ሶስተኛው ስምምነት ያው ዋነኛው ስምምነት ለ10 ዓመት ያክል ጦርነት ላይኖር ነው። ግልጽ ነው አይደለም? አራተኛው ስምምነት በሚቀጥለው ዓመት ሲመጡ ዑምራ ማድረግ እንዲችሉ ለ3 ቀን ፍቃድ ሊሰጣቸው ምንም አይነት ሰይፍ ሳይዙ ሲመጡ ደግሞ ለ3 ቀን ዑምራ አድርገው መሄድ እንዲችሉ። ይሄን ያደረገው መቼ ነው? አላህ Subhanahu Wa Ta'ala ሙስሊሞች አቅም ባልነበራቸው ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም ቅድም እንደተባባልነው የፈለገው ጎሳ የፈለገው ጋር መግባት ይችላል። ከቁረይሾች ወገን መሆን ፈልጋለሁ ያለ ከቁረይሾች ወገን መሆን ይችላል። ከነብዩ ወገን መሆን ፈልጋለሁ ያለ ከነብዩ ወገን መሆን ይችላል። ከአረቦች መካከል በኑ በክር የሚባሉ ጎሳዎች ነበሩ መካ ዙሪያ የሚኖሩ። በኑ በክሮች ከቁረይሾች ጎን ነው። በኑ ኹዛዓ ደግሞ የሚባሉ ጎሳዎች ነበሩ። እነዚህ ደግሞ ከማን ጋር ሆኑ? ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሆኑ። እነዚህ ሁለቶቹ ጎሳዎች ከበፊት ጀምሮ ጠበኞች ናቸው። በጣም ባረባው ነገር የሚዋጉ ነው። ውሃዬን ነካህብኝ፣ ውሃዬን ጠጣብኝ የተባባሉ፣ ምግቤን በላህብኝ የተባባሉ የሚጣሉ ማህበረሰቦች ናቸው። በጃሂልያው ዘመን ትንሽ ምክንያት ነው ለጦርነት የሚበቃው እና በዚህ እርቅ ውስጥ ተካተቱ። ለ10 ዓመት ማንንም ላይነካ ሲባል በኑ በክሮች በኑ ኹዛዎች በኑ በክሮችን ላይነኩ የሚለውንም ያካትታል ማለት ነው። ምክንያቱም መተው ስምምነቱ ውስጥ ስለገቡ። ግን ደግሞ በኑ በክሮች ቃላቸውን አፈረሱ። በኑ ኹዛዎችን ወጓቸው። የተወሰኑ ሰዎችን ከበኑ ኹዛዎች ገደሉ። ታዲያ በዚህ ጊዜ ከሙሽሪኮች መካከል ከመካ ሙሽሪኮች ከቁረይሾች መካከል ያገዘ ነበር። በሌሊት ጦር አቀብለዋል። ከነሱ መካከል ሄዶ የተዋጋ ነበር። እየተዋጉ በኑ ኹዛዎች ሸሽተው የት ይገባሉ? ሐረም ገብተን አንነካም ብለው። ነገር ግን በኑ በክሮች ሊምሯቸው ወደ ኋላ ሊመለሱላቸው አልፈለጉ። በሐረም ውስጥም ሳይቀር ጨፈጨፏቸው። የአላህን Subhanahu Wa Ta'ala ድንበር ተላለፉ። ማድረግ የማይገባቸውን ነገር አደረጉ። ከዛ በኑ ኹዛዎች ነብዩ ሰለላሁ ዐለይሂ ወሰለም ዘንዳ ሰው ላኩ። የበኑ ኹዛዓ መሪ የሚባለው ሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንዳ የተወሰኑ ሰዎችን ይዞ ሄደና ነብዩን ሰለላሁ ዐለይሂ ወሰለም ያለውን ነገር ነገራቸው። የሚገርም ግጥም ብሎላቸው ሆዳቸውን አባባው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም አሉ፣ አብሽር ትረዳለህ፣ አይዞን አሉት። ከዛ ነብዩ ሰለላሁ ዐለይሂ ወሰለም የሆነችን ዳመና አዩ። ዳመናዋ አላህ Subhanahu Wa Ta'ala በኑ ኹዛዎችን እንደሚረዳ የሚያመለክት ዳመና ነው። አላህ ይረዳናል አሉ። ከዛ አላህ Subhanahu Wa Ta'ala ቀድሞ ምን አሳወቃቸው? አቡ ሱፊያን ሊያስተባብል እንደሚመጣ አሳወቃቸው። አቡ ሱፊያን ማለት የመካ አለቃ ነበረ። የተደረገው ድርጊት ቃል ኪዳን ማፍረስ እንደሆነ ገብቶታል። ቃል ኪዳን ማፍረስ ምን ማለት እንደሆነ ምን እንደሚያስከትልም ገብቶታል። ከዛ እየተክለፈለፈ ወዴት ይመጣል? ወደ መዲና እየሄደ በነበረበት ጊዜ የቅድሙን ነብዩ ሰለላሁ ዐለይሂ ወሰለም ዘንዳ ስሞታ ሊያቀርብ የመጣውን የበኑ ኹዛዎችን መሪ መንገድ ላይ ያገኛል። ይጠይቀዋል። መሐመድ ጋር ደርሰህ ነው እንደመጣው? አቡ ሱፊያን ነገራቶችን ቶሎ መገመት የሚችል ጠርጣራ ሰው መሐመድ ጋር ደርሰህ ስሞታ አቅርበህ ነው እንደመጣው ይለዋል። አይ አይደለም፣ የበኑ ኹዛዎች ሰዎች ነበሩ። በጦርነቱ ምክንያት ወደዚህ ተበታትነው የሸሹ፣ እነሱን ሰብስቤ እየተመለስኩ ነው። ከሱ ጋር ሰዎች ነበሩ ተባብለው ተላለፉ። ከዛ አቡ ሱፊያን ነብዩ ሰለላሁ ዐለይሂ ወሰለም ወዳሉበት ወደ መዲና ሄደ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ቀድሞ አቡ ሱፊያን እንደሚመጣ አላህ Subhanahu Wa Ta'ala ነግሯቸው እና ሁላችሁም ፊት እንዳትሰጡት፣ በስነ ስርዓት እንዳታናግሩት ብለዋል። ለሚፈልገውን ነገር ምላሽ ተስጡት ብሏል።
ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣ፣ ሊያናገራቸው ሞከረ፣ አልቻለም። ከዛ አቡበከር ጋር ሄደ። አቡበከር ጋር ሲሄድ ነብዩ ሰለላሁ ዐለይሂ ወሰለም አንድ ነገር ከቆረጡ ወደ ኋላ አይመለሱም፣ ስለዚህ አትልፋ ይሉታል። ዑመር ጋርም ሄደ። ዑመር ጋር ከሁሉም የባሰ ምላሽ ነው ያገኘው። ቆጣ ብለው ነው ያስተናገዱት። ከዛ አልይ ጋር ሄደና አልይን ምን ይላቸዋል? እኔ እንግዲህ እዚህ ካሉኝ ሰዎች ሁሉ ቅርብ የምትባለው ዘመዴ አንተ ነህ ልትተባበረኝና ጉዳይ ልትረዳኝ የምትችለው ይላቸዋል። አይ በፍጹም እኔ ልተባበረህ አልችልም። ረሱል ሰለላሁ ዐለይሂ ወሰለም አንድ ነገር ከወሰኑ በኋላ ወደ ኋላ አይመለሱም። እዛም ማለ አልተሳካለትም። መጨረሻ ላይ ባዶ እጁን ተመለሰ። የሚከሰተው ነገር ግልጽ ነበረ። ያው መሐመድ እና ሰራዊቶቹ እንደማይምራቸው ገብቷቸዋል። ሄዶ ለመካ ሰዎች ያለውን ነገር ነገራቸው። እንዳልተቀበሉት ራሳቸውን አዘጋጁ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ጦራቸውን አደራጁ። ወደ መካ መሄድ ሊጀምሩ ማለት ነው። ሌላ ጊዜ ጦር ሜዳ ሲወጡ ብዙ ጊዜ አይናገሩም ወዴት እንደሚሄዱ። ይሄኛው ላይ ግን ሁሉም መዘጋጀት ስለነበረበት መንገዱም ሩቅ ስለሆነ መናገር አስፈላጊ ሆኖ ተገኘ፣ ነሻጣቸውንም ለማነሳሳት። ከዛ ምን አሉ? ጌታዬ ሆይ ወሬን አመላላሽ የሆኑ ሰዎችን ያዘልኛሉ። አላህ Subhanahu Wa Ta'ala እንዳሉትም ያዘላል። ነገር ግን አንድ ሰሃባ ነበር፣ ሐጢብ ኢብኑ አቢ በልተዓ የሚባል መካ ቤተሰቦች ነበሩ። እሱ ደብዳቤ ጻፈና ለመካ ሰዎች መሐመድ ሊዘምትባቸው እየመጣ ነውና ተዘጋጁ የሚል ደብዳቤ ጻፈና ላከላ። በማን በሆነች ሴት። ከዛ ረሱል ሰለላሁ ዐለይሂ ወሰለም አላህ አሳወቃቸውና እንዲህ የሚባል ቦታ ላይ የሆነች ሴት አለች፣ ሐጢብ የላካት ጸጉሯ ውስጥ ነው የደበቀችው። ደብዳቤውን ይዛችሁት ሄዱ። አልይንና የተወሰኑ ሰሃባዎችን ላኩ። ሲደርሱ አገኛት የተባለችውን አውጪ የተሰጠሽን ደብዳቤ ያለዛ ልብስሽን በአጠቃላይ አወላልቀን እንፈትሽሻለን አለ። ምንም ደብዳቤ የለኝም አልያዝኩም ብላ ለመካድ ሞከረች፣ አልተሳካም። እና ሰውነትሽን እንገልጽሻለን ሲባል ያው ደነገጠች። አረቦች ክብር የሚባል ነገር ያውቃሉ። ከበፊት የተወሰነ ክብር የሚባል ነገር አለ። አወጣችና ሰጠች። ከዛማ ሀዳ ያ ሐጢብ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ምን ማድረግ ነው አንተ ሐጢብ አሉት። ነብዩ ሰለላሁ ዐለይሂ ወሰለም መሪ ናቸው። ያደረገው ነገር ግልጽ የሆነ ክህደት፣ ግልጽ የሆነ ጥፋት። ወዲያው እርምጃ ይወሰድበት ይገደል፣ ሰው ሰላይ ነው ምናምን ወደሚለው ነገር አይደለም ሄዱት። በእያንዳንዱ ነገር ቁርአኑ እንደሚለው ፈተበየኑ ነውና ማረጋገጥ ነበረባቸው። በምን ምክንያት ነው ያደረጉት? ምክንያቱም ጠየቁት። ምንድነው አላቸው። እኔ ይህንን ያደረኩት ለይሰርት ዳደና እንዲ ዲኔን ክጄ እውነት ብዬ የተቀበልኩትን ውሸት ነው ብዬ አይደለም። ነገር ግን እዚህ ያሉት ሙስሊሞች መካ ውስጥ ዘመድ አላቸው፣ ንብረቶቻቸውን የሚጠብቁላቸው፣ ልጆቻቸውን የሚጠብቁ ዘመዶቻቸውን የሚጠብቁላቸው። ሐጢብ ደግሞ ባዳ ነው፣ ከሌላ ሀገር ነው የመጣው ወደ መካ። እኔ ባዳ ነኝ፣ ምንም ዘመድ የለኝም። ምናልባት ይህችን ደብዳቤ ከሐጢብ ነው የተላከው የሚለውን ደብዳቤ ስልክላቸው እዛ ያለኝን ነገር ቢጠብቁልኝ ብዬ ነው እንጂ አላህ እንደሚረዳ አውቃለሁ፣ ይህች ደብዳቤ አንተን እንደማትጎዳ አውቃለሁ ይላቸዋል የአላህ መልእክተኛ። ከዛ ዑመር ተቆጡ። እስቲ እንደው ፍቀድልኝ አንገቱን ልበለው አሉ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ወማ አድራከ ለዐለ አላህ ለው ኢነሁ ሚን አህሊ በድር አሉ። ይሄ ሰውዬ እኮ የበድር ተሳትፏል። አላህ Subhanahu Wa Ta'ala የበድር ሰዎችን ብቅ ብሎ እኔ እኮ የበድር ሰዎችን ምሬያቸዋለሁ። በዛ እስልምና ደካማ በነበረበት ጊዜ፣ ሰሃቦች ደካማ በነበሩበት ጊዜ በቁጥርም በኃይልም እስልምናን ለመርዳት ያደረጉት ጥረት ቁጥር የላቸው ምሬያቸዋለሁ ብሏቸውስ ቢሆን አትዳፈር የበድር ሰዎችን አሉት። የበድር ሰዎች ትልቅ ደረጃ እንዳላቸውም ይሄ ማሳያ። አላኩል ያህል ነብዩ ሰለላሁ ዐለይሂ ወሰለም ተነሱ፣ ሄዱ። ጾመኛ ነበሩ። ረመዳን ላይ ነው የተከሰተው ይህ ክስተት። ሰንየተል ቁዳ የሚባል ቦታ ሲደርሱ ጾማቸውን ፈጠሩ። ሰሃቦች ሁላቸውም ማፍጠር ስለነበረባቸው እንዳይደክማቸው ነብዩ ሰለላሁ ዐለይሂ ወሰለም ከፍ ያለ ቦታ ላይ ወጥተው ነው ውሃ ጠጡ። ሰሃቦችም ተከትሏቸው አፈጠሩ። ነብዩ ሰለላሁ ዐለይሂ ወሰለም ያው መካ አካባቢ ሲደርሱ ሙሽሪኮች ካሁን መጡብን እያሉ እየተጠባበቁ ነው። ግን ደግሞ ምንም አይነት ወሬ ማግኘት አልቻለም። ወጣ ብለው ይመለሳሉ። እና አቡ ሱፊያን እና ቡዳይል ኢብኑ ወርቃ ግን ምንም ማግኘት አይችሉም። ግን መካ አካባቢ ሲቃረቡ ነብዩ ሰለላሁ ዐለይሂ ወሰለም የሰፈሩበት አካባቢ ከመካ ተራራማ ቦታዎች ወደ ታች ሲመለከቱት እሳት ይመለከታሉ። አቡ ሱፊያን እና ቡዳይል እያወሩ እነዚህ ማን ናቸው ይላል። እነዚህማ በኑ ኹዛዎች ናቸው፣ ጦር አስበዋል መሰለኝ ይላል ቡዳይል። አቡ ሱፊያን በፍጹም በኑ ኹዛዎች በቁጥር ትንሽ ናቸው፣ በዚህ ልክ የሁሉ እሳት ሊኖር አይችልም።
በቃ የፈራሁት ነገር እየሆነ ነው ማለት ነው፣ ሙሐመድና ሰሃቦቻቸው እየደረሱብን ነው ማለት ነው ብለው ስጋቱን አስቀምጠው መጨረሻ ላይ አባስ ረዲየላሁ ዐንሁ ሰልሞ መካ ውስጥ ነበር የሚኖረው፣ አልተሰደደም። ነብዩ ሰለላሁ ዐለይሂ ወሰለም ፈቅደውለት ነበር። ግን ያን ቀን በቃ ስደት እየወጣ እያለ ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ አግኝቷቸው ያለውን የሙስሊሞች ሰራዊት ብዛት ተመልክቷል። አይ ሙሽሪኮቹ ቁረይሾች አበቃላቸው ማለት ነው። ከነብዩ ሰለላሁ ዐለይሂ ወሰለም ካገኛቸው በኋላ የነብዩን በቅሎ ይዞ ከዛ ለአቡ ሱፊያን ያለውን ነገር ይነግረዋል። አለቀላችሁ በቃ ይላል። እና ታዲያ ምን ትመክረኛለህ? ሂድና ለምነው ሙሐመድን መርሐባ። በሱ በነብዩ ሰለላሁ ዐለይሂ ወሰለም በቅሎ አፈናጡት፣ ይዞት ሄዳል። በሰሃቦች መካከል ሲያዩ ያው ሰሃቦች የነብዩ በቅሎ ናት ሲያዩ አባስን አይተዋል። ወደ ኋላ ማየትም አላስፈለጋቸውም፣ አልተጠራጠሩ። አቡ ሱፊያን ይዞት እየሄደ ያለ ዑመር ጋር ሲደርሱ ግን ዑመር እንዲህ በቀላሉ ሰው ያሳልፉ ማነህ ምንድነው ብለው አጣርተው ሲጠይቁ አቡ ሱፊያን መሆኑን ያረጋግጡ። ምንም አይነት የሰላም ቃል ኪዳን በሌለበት ሁኔታ አገኘው። ዛሬ ገላሃል ናቸው። ረሱል እኔ ከለላ ሰጥቻለሁ አለ አባስ። በፍጹም ይሄ የአላህ ጠላት የነብዩ ጠላት ነው መገደል አለበታል። በፍጹም እየተባባሉ አባስ እየተሯሯጠ ወደ ነብዩ ገብቶ ደረሰ። ይሁን ታሪክ በእርግጥ መንደርደሪያ ነው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ጋር ገቡ። ያው ተነጋገሩ። ነብዩ ሰለላሁ ዐለይሂ ወሰለም አቡ ሱፊያንን አንተ እኮ ብዙ ስደቶችን አሰድደኸኛል፣ ብዙ ርቀት አስጉዘኸኛል ከሀገር አይነት ነገር ደረቱን መታ ያደር። በኋላ ለኩል ሐል አቡ ሱፊያን ሙስሊምናን ተቀበለ። ግን አቡ ሱፊያን ስልጣን ይወድ ነበር ስለነበረ የሆነ ነገር ስጠው ብለው አባስን ነብዩ ሰለላሁ ዐለይሂ ወሰለም ሲነግሯቸው እንግዲህ ማን ደኸለ ዳር አቡ ሱፊያን ፈሁ አቡ ሱፊያን ቤት የገባ ሰላም ነው። አቡ ሱፊያን ምን አለ? ቤቴማ ለማን ይበቃል? እንግዲያውስ ወመን ደኸለ መስጂድ አልሐራም ፈሁ አሚን፣ መስጂድ አልሐራም የገባ ሰው ፈሁ አሚን። እንደዚህ አይነት ስልጣን ይዟል ሰጡት። ከዛ ለመካ ሰዎች ደረቱን ነፍቶ ሄደና እኔ ቤት የገባ ሰላም ነው አላቸው። አንተ ቤት ለማን ይበቃል? ሐረምም የገባ ሰላም ነው አላቸው። እንደዛ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ይዘው ገቡ። ሲገቡ 10,000 ሰራዊት ይዘው ነው የገቡ። ድል አድርገው ነው የገቡ። የተወሰኑ መዋጋት የፈለጉ ሰዎች ነበር። እንደዚህ አይነት ትልቅ ክስተት 12 ሰዎች ብቻ ነው የተገደሉት። ሙስሊምን በሰይፍ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ያ ሁሉ ጠላቶቻቸው መከራቸውን ሲያበላቸው የነበሩ ሰዎች መጥተው ፊት ለፊታቸውን አልቻቸው መግደል ይችሉ ነበር። ሁሉም ምንድን ያላቸው ላተስሪባ ዐለይኩም اليوم ዛሬ እናንተን የሚያጨረፈርፋችሁ የሚሰድባችሁ የሚያወግዛችሁ የለም፣ የግፊሩላሁ ለኩም አላህ ይማራችሁ ብለዋቸዋል። ይህ ንግግር የነቢዩላህ ዩሱፍ ንግግር ነው። ኢዝሃቡ አንቱም ጡለቃ ምንድነው ማለት ምን አደርጋችኋለሁ ብላችሁ ታስባል? አኹን ከሪም ወብኑ አኺን ከሪም ያው አንተ እኮ የቸር ወንድም የደግ ልጅ ብላችሁ ነቢዩ ሰለላሁ ዐለይሂ ወሰለም ኢዝሃቡ አንቱም ጡለቃ ከዚህ በኋላ ነፃ ናችሁ የፈለጋችሁበት መሄድ ትችላላችሁ ብሎ ሰዎችን አሰናበቷቸው። በዛ ጊዜ ነው እንግዲህ አላህ ሱብሓነሁ ወተዓላ ይህንን ቁርአን ያወረደላቸው። ይህ ነስር ባንተ ችሎታ የመጣ አይደለም። እንደ ሙስሊም አንድ ትልቅ ስኬት ሲሳካ አላህ ሱብሓነሁ ወተዓላ ነው ያሳካው የሚለው ነገር ነው መታሰብ ያለበት። ነቢዩም ሰለላሁ ዐለይሂ ወሰለም ይሄ ስሜት ተሰማቸው መሰለኝ አላቅም፣ እንደዛ ይላሉ ሙአሪኾቹ። ራሳቸውን ዝቅ ለማድረግ ለማስተናነስ ራሳቸው ላይ የጣሉት ጥምጣም ዝቅ አድርገው አወርደው ጎንበስ ብለው اللهم لا عيش الا عيش الاخره እያሉ ኑሮማ ከተባለ አኺራ ኑሮ ነው። ይሄን የሚያምር ድምቅ ያለውን ድል ራሱ ይጣፋል። ሙስሊሞቹ ድል አደረጉ፣ መካን ከፈቱ። አላህ ሱብሓነሁ ወተዓላ እሱን እያስታወሳቸው ኢዛ ጃአ ነስሩላህ የአላህ ድል በመጣ ጊዜ ወልፈትሑ እንግዲህ አጥፉ ተፍሲሪን ይላሉ። ነስሩ ድሉ ምን አይነት እንደሆነ አላህ ሱብሓነሁ ወተዓላ እያብራራ ነው። ወልፈትሕ ብሎ ይላሉ።